ኢትዮጵያ ላይ ይሄ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀ ስለሆነ ነው። ሰላም ሰላም ውድ የቻናሌ ተከታታዮች፣ ዛሬ በማህበራዊ ሚዲያ ላይ ብዙ ሰዎችን እያነጋገረ እና በርካታ አስተያየቶችን እየተሰጡበት ባለው አንድ አጭር ቪዲዮ ላካፍላችሁ መጥቻለሁ። በመጀመሪያ ደረጃ ይህች እህታችን የሌላውን እምነትና የእምነቱን እሴቶች አክብራ መናገር ይበልጥ የሚያሳይ በኢትዮጵያ ውስጥ ያለው የቆየ የሙስሊም እና የክርስቲያን አብሮ የመኖር የጋራ እሴቶች የመጠበቅ እና የመከባበር ባህል ነው። አንድ ሰው የራሱን እምነት ሳይሆን የሌላውን እምነት እና እሴት አክብሮ ሲናገር ማየት በራሱ በጎ ጎን አለው። መክተፊያ ስትል ህይወት መከተፍ ተጀመረ። ውድ የቻናሌ ተከታታዮች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ኢትዮጵያ ላይ ይሄ ሁሉ መከራ፣ ይሄ ሁሉ ረሃብ፣ ይሄ ሁሉ ችግር፣ ይሄ ሁሉ ጦርነት፣ ይሄ ሁሉ መባላት ታቦት እየተናቀ ስለሆነ ነው። ታቦት ማለት በሙሴ አማካኝነት የተላከ የአላህ ቃል ነው፣ የፈጣሪ ቃል ነው። ታቦትን ጣውላ ማለት ሲጀምሩ በቃ የኢትዮጵያ ህልውና በቃ ታቦትን ማለት ነው መክተፊያ ሲሉ የኢትዮጵያ ህልውና በቃ ታቦት በምንም ሰይመው በምንም ተራራ ላይ ውጣ የፈጣሪ ቃል ነው በቃ መክተፊያ ስትል ህይወት መከተፍ ተጀመረ። ህይወታችን መከተፍ ተጀመረ። ጣውላ ስትል ነገሩ ሁሉ ጣውላ ሆነ። በቃ የሀገሬ ልጆች እኛ ሀገራችን ላይ ታቦት ሲወጣ ሲገባ ክርስቲያኖች ታቦት ሲያወጡ ሲያገቡ ማንም ሳይቃወም ማለት ነው መብታቸው ስለሆነ በሰላም ገብቶ ይውጣ የሚል ህብረተሰብ ነበረ። ታቦትም ሃይማኖት ራሱ የማይፈቅዶ ነው አምልክ ሳይሆን ታቦት የአላህ ቃል እንደሆነ የፈጣሪ ቃል እንደሆነ ማክበር። ታቦት ያከበሩ ሰዎች እኮ በንግስናም ዓለም በሀብትም ዓለም በመሰማትም በመደመጥም በመንግስትም ደረጃ ማለት ነው ታቦትን የሚያናንቁ ራሱ ባለስልጣኖች የወደቁ ናቸው፣ የሞቱ ናቸው። መጨረሻቸው ራሱ አያምርም። እውነት ምንም መምራት አይችሉም። የአላህን ቃል የጣሱ እንደማለት ነው። አሁን እኛ አላህ ቁርአንን አወረደልን በነቢያችን ሰለላሁ ዐለይሂ ወሰለም ምክንያት ብለን አንድም ስለ ነቢያችን ሲነሳ አንድም ስለ ቁርአን ሲነሳ እንዴት ነው የሚያንቀጠቅጠን? እንዴት ነው የሚያመን? እንዴት ነው አገሩን የምናምሰው? ግን ታቦት የአላህ ቃል ነው፣ የፈጣሪ ቃል ነው። እነሱ እግዚአብሔር ይበሉት ቃል ነው፣ በቃ የፈጣሪ ቃል ነው። እንጨት በሉ መክተፊያ በሉ ድንጋይ በሉ ብረት በሉ ታቦት ቃል ነው። ምናልባት ያኔ ለሙሴ የወረደው ታቦት አሁን ላይ በየቤተ እምነቱ ባይኖርም የቤተ እምነት አባቶች ግን ቃሉ ቃል ነውና ብለው እናንተ እንደምትሉት መክተፊያ ይዘው ይወጣሉ፣ እንትን ይወጣሉ። ቃሉን ለማክበር ነው። መክተፊያው አይደለም የሚሰራው፣ መክተፊያውን አይደለም የሚያከብሩት፣ ስለ ቃሉ ነው። የትም ቦታ ቃሉ ቢኖርም እነሱ ግን ለህብረተሰቡ የታቦትን ማረግ የታቦትን ክብረት ለህዝቡ ማለት ነው ጠፋ ብለው ቁጭ ይበሉ። አንድ ሀገር ላይ ታቦት ሲኖር ፍቅር አለ፣ ሰላም አለ፣ ጸጋ አለ፣ ደስታ አለ፣ ዘመን ይባረካል፣ ወራቶች ይባረካሉ። ምክንያቱም ታቦት ስንል የፈጣሪ ቃል ከሆነ የፈጣሪ ቃል ሲጠፋ ነው እንግዲህ አገር መታመስ የምትጀምረው። የፈጣሪ ቃል ሲወድቅ ነው፣ ሲንቋሸሽ ነው። በባለጌ ሰዎች፣ ስርዓት በሌላቸው፣ በገንዘብ የነገሱ ለገንዘብ ደልለው ዋሽተው ቀጥፈው ወጠው ታቦትን አንቋሸው ብር የሚበሉ እንደነዚህ አይነት ከሃዲ ሰዎች ሲፈጠሩ አገራችን ላይ በመከራ እየታመስን ነው።
እና ውድ ሀገሬ ልጆች በተቻላችሁ መጠን ማለት ነው ኦርቶዶክስን የሰደባችሁ እየመሰላችሁ ታቦት የፈጣሪ ቃል ነው። በምንም መስሉት የፈጣሪ ቃል ነው። ታቦትን ደግሞ ማክበራቸው ማንገሳቸው ታቦትን እንደ ታቦት ይዘው መቆየታቸው ለሀገራችን ትልቅ ጥቅም እየሰጠ ነበር። ሀገርን እንደ ሀገር አቁሞ ነበር። ዝም ብላችሁ ሁሉንም ነገር በጣዖት የምትሰይሙ ሰዎች እናንተ ውስጣችሁ ችግር ያለባችሁ፣ እናንተ በክፉ መንፈስ የታሰራችሁ፣ እናንተ ማለት ነው ስትወለዱ ጀምሮ በመተት የተወለዳችሁ ሰዎች ናቸው። ታቦትን ጣዖት የምትሉ ሰዎች በጣም ደደቦች ናቸው። ታቦት የፈጣሪ ቃል ነው። በረከት አለ። ታቦት ያለበት አካባቢ በረከት አለ፣ ሰላም አለ፣ ፍቅር አለ። ዘመን በሰላም ያልፋል። ወራቶች በሰላም ይፈራረቃሉ። ትውልድ ያምራል፣ ትውልድ ያድጋል። ከዚህ ውጭ ትርጉም ያለው አይመስለኝም። እና አባካችሁን በገንዘብ እየተገዛችሁ እይታን ለማግኘት ለዱንያዊ ለዚህ ምድራዊ ነገር ለሆነ ነገር እየወጣችሁ አታበላሹ ቃሉን። የሱ ቃል የሚበላሽ የሚቆሽሽ አይደለም። ከጣውላ በላይ ነው ከምትሉት ጣውላና እንጨት መጥረቢያ መክተፊያ ከምትሉት በላይ ነው ታቦት። ቃሉ ከባድ ነው። ቃሉን እናክብር ነው። የማታምኑ ሰዎች አክብሩ። ማክበር መታደል ነው። ማክበር ስርዓት ነው። ማክበር ሃይማኖታችን ያዘዘን ነገር ነውና ሰላማችሁ ይብዛ የሀገሬ ልጆች። እናንተም ታቦታችሁን ይዛችሁ ሃይማኖታችሁን ይዛችሁ ህይወት ይቀጥላልና ቀጥሉ። እኛም እንቀጥላለን።